ጤና ይስጥልኝ። እኔ ለምለም ተፈራ እባላለሁ። እንኳን በደህና መጣችሁ። ዛሬ ደግሞ ስለ መንፈሳዊ ነገር እንነጋገራለን። መነጠቅን በህልም አይታችሁ ታውቃላችሁ? እኔ መነጠቅን በህልም አየሁ። እስቲ ላካፍላችሁና እናንተም ምናልባት የሰማችሁት ወይ የገጠማችሁ ነገር ካለ በመልእክት ላይ አብረን እንነጋገራለን። አመሰግናለሁ። መነጠቅን ወይንም ንጥቀትን በህልም ያየው፣ እናንተስ በህልም አይታችሁ ይሆን? እግዚአብሔር እንዲህ ይላል፣ በመጨረሻ ቀን እንዲህ ይሆናል፣ ስጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 17 ነው። ዕለቱ ዓርብ ቀኑ 5/12ኛ ወር 2025 በፈረንጆች አቆጣጠር ነበር። ለቅዳሜ አጥሚያ ነበር። ከምሽት ስራ ስመለስ ልጆቻችን ከያሉበት እኛ ጋር ለእረፍት መጥተዋል። ስንጫወት ቆይተን ወደ መኝታችን የሄድነው ከወትሮው ይልቅ አምሻሽተን ነበረ። ያን ቀን ሌሊት በህልሜ እንዲሆነ ቦታው በእኔ አይን ሐይቅ ቦታ፣ ምናልባትም የሐዋሳ ሐይቅ ዳር ይመስለኛል። የመጠመቂያ በዓል ፕሮግራሞችን የማዘጋጃ የጥምቀት ፕሮግራሞችን የማዘጋጃ ስፍራ ላይ ያለንበት ቦታ ይመስለኛል። ብዙ ሰዎችም የሚዋኙበት አይነት ቦታ ላይ ነበር። የመጠመቂያው ስፍራ ላይ ያለን እንደዚህ ሆነ። ብዙ ሰዎች ፈንጠር ብለው ሁለት ሶስት እየሆኑ ዘርዘር ብለው በያለበት ቦታ ላይ ቆመዋል። የሆነ ፕሮግራም የሚጠባበቁ ይመስላሉ። የተለያየ አለባበስ አላቸው። አዋቂዎች፣ ሴቶች፣ ወንዶች፣ ወጣቶችና ትናንሽ ልጆች ብቻ በእድሜም በተለያየ አይነት እንደገና ደግሞ ባለባበስ በሁኔታቸው ሁሉ የተለያየ ሆነው በአካባቢውን ሞልተዋል። ከኔ በስተቀኝ በአጠገቤ ከቆሙት ውስጥ ደግሞ አንድ ቁመተ ረጅም ገዘፍ ያለ ሰውነት ያላቸው አጠገቤ ቆመዋል። በስተቀኝ በኩል ራሰ በራ እንደሚባለው ፀጉራቸው ወደ ኋላ ሸሸት ያለ ሲሆን ሽበት ጣል ያለበት ነው። ምናልባትም የቤተ ክርስቲያን መሪ ይሆናሉ ብዬ አሰብኩ። ልክ አባባ እንትናን ይመስላሉ አይደል? አይ እረ አይመስሉም እያልኩ ራሴ እየጠየቅኩ ለራሴ ደግሞ መልሳለሁ። ከራሱ ጋር እንደሚነጋገር ሰው ቢሆንም ግን የገዛ ድምፄን የምሰማው ልክ ሌላ ሰው እንደሚያወራ ሆኖ ነበር። እኛ አባት ሙሉ ጥቁር ልብሳቸውን ለብሰው ሳይ መገመት አላቃተኝም። አዎ የሃይማኖት ሰው ናቸው። ጥቁር የክህነት ልብስ ለብሰዋል። ነጩ የቅስና ምልክት በሸሚዛቸው ላይ ከአንገታቸው ስር ድምቅ ብሎ ይታያል። በግራ እጃቸው ወርቅ ቅብ የሆነ ጥቁር ሽፋን ያለው ጎላ ያለ መጽሐፍ ቅዱስ ይዘዋል። ከደረታቸው ዘቅ አድርገው ጠበቅ አድርገው ይዘውታል። እሳቸው የመጡት ለማገልገል ይሁን ወይንም አገልግሎትን ለመካፈል የመጡ ካልሆነም ክብር እንግድነት የተገኙ ይሁኑ አላወኩም። ብቻ በሐይቁ አጠገብ ባለው ቦታ ላይ ብዙ ሰው ተገኝቷል። ቦታው በሰው ተሞልቷል። እኛ ካለንበት በስተቀኝ በኩል ወደ ሰማይ ኃይለኛ ይህ ነው የማይባል ድምፅ ይሰማል። ያንን ድምፅ ተከትሎ ኃይለኛ ብርሃን ነጸብራቅ ከሰማይ ሲወጣ አየሁ። ቀጥ ያለ እንደ ደመና ግላጭ ሆኖ ይታያል። ያብረቀርቃል፣ ያንጸባርቃል። ደመናው በከባድ ንፋስ እንደሚገፋ ያህል ሆኖ በፍጥነት እየተነዋወጠ ይንቀሳቀሳል። ከደመናው ውስጥ አልፎ የሚታየው የብርሃን ጨረር ከመቅጽበት ከሰማይ እስከ ምድር ሲደርስ አየሁት።
የብርሃኑ ነጸብራቅ መጠኑ እየጨመረ በውስጡ ፈጣን ነጫጭ የእሳት ፍንጣሪዎች ከመካከሉ ሲወነጫጨፉ ይታይ ነበር። ከእንቅስቃሴው ውስጥ ጆሮን የሚይዝ ሐሳብን የሚቆጣጠር የማያቋርጥ ድምፅ ይሰማል። የሚል አይነት ድምፅ ነው። ኃይለኛ ድምፅ አእምሮዬን በጣም ተቆጣጥሮታል። ያ ከሰማይ የሚወርድ አንጸባራቂ ጨረር እያለ ስፋቱ እየጨመረ መጣ። አካባቢው ካሉ ሰዎች እንደኔው ሁሉ ወደ ላይ ወደ ሰማይ የሚያዩ ሰዎችም ነበሩ። ሐሳቤን አይኔን ሁሉ ወደዚያው አድርጌ ሁኔታውን ግራ በመጋባት ይሁን ወይንም በመገረም ብቻ ባልተረዳሁት ስሜት ውስጥ ሆኜ ትኩር ብዬ እያየሁት ነው። እንደ እሳት ፍንጣሪ የመሰለኝ ነገር ፍንጣሪ ሳይሆን ለካስ ወደ ደማቁ ብርሃን ማዕከል ወደ ጨረሩ መነሻ ወደ ሰማይ በከባድ ኃይል የሚወነጨፉ ነፍሳት የሚመስሉ ነገሮች ነበሩ። ከርቀቱ የተነሳ የትንኝ ያህል መጠን ያላቸው ይመስሉ ነበር። ርቀቱ እየቀረበ የሰማዩ ደመና በጣም እየተገለባበጠ ሲመጣ ወደ አምፖል ብርሃን እንደሚሳቡ ትንኞች የመሰሉኝ እነዛ የአንበጣ ያህል ጎላ ጎላ ያሉን መሰለኝ። ምክንያቱም ከነበረበት ካየሁበት ከበስተ ምስራቅ በኩል ወደዚህ የሚመጣ ወደ እኔ ወዳለሁበት የሚመጣ ይመስለኛል። አይኖችን ከሁኔታው ላይ ማንሳትም ሆነ ሌላ ነገር ማሰብ አልቻልኩም። ሁኔታው እንደ ውሃ ሙላት ወይንም እንደ በጋ ንፋስ በአውሎ ንፋስ እንደሚገፋ ይመስል ነበር። እያየሁት ወደኛ አቅጣጫ እየቀረበ እንደሆነ ተሰማኝ። እነዚያ ትንኝ የመሰሉኝ የነበሩት የሚበሩ አንበጣዎች መሰሉ። አንበጣ የመሰሉኝ አሁንም ሲቀርቡ ደግሞ ሕፃናት መሆናቸውን አወቅኩ። ወደ ላይ ሲሄዱ ከፍጥነታቸው የተነሳ ክንፍ ያላቸው ይመስሉ ነበር። ሕፃናቱ መደበኛ ልብስ አልነበራቸውም። ነጭ ሆኖ ከትከሻቸው ጫፍ እስከ እግራቸው ድረስ የሚወርድ እንደገና ደግሞ እጆቻችን ወደ ግራና ወደ ቀኝ ዘርግተውት ከጣቶቻቸው ጫፍ ተነስቶ እስከ እግራቸው ድረስ በሚደርስ ነጭ ሽፋን ተሸፍነው ወደ ላይ ይበራሉ። ቀረብ ብለው ሳይ እነዛ ክንፍ የሚመስሉኝ ነገሮች ክንፍ ሳይሆኑ እየቀረበ ሲመጣ ከቅርብ ርቀት ያሉት ሰዎችም እየቀረበ ሲመጣ ነጭ ሆኖ ከእጃቸው ጫፍ ከትከሻቸው ጀምሮ እግራቸው ያለፈ ክንፍ የሚመስል ነገር ነበራቸው። እየቀረበ ሲመጣ ከቅርብ ርቀት ያሉት ሰዎች በፍጥነት ከመሬት የመሬቱን ስበት በቅጽበት እየለቀቁ በአይን ፍጥነት ወዲያው ወደ ብርሃኑ በከፍተኛ ፍጥነት ሲመነጨቁ አየሁ። ያኔ ትኩር ብዬ እያየሁ ቆይቼ በእርምጃዎቼ ያክል በቅርብ ርቀት ያለውን ክስተት እስከማይ ምን እንደሆነ ምን እየተካሄደ እንዳለ ለማሰብም ለመገመትም ምንድነው ብዬ ለመጠየቅም አእምሮዬም አልተዘጋጀም ነበር። ከኛ በስተቀኝ በጣም በቅርብ ርቀት ሴቶች፣ ወጣቶች፣ ብዙ ሕፃናት ከመሬት ስበት የመሬቱን ስበት እየለቀቁ ወደ ሰማይ ሲሄዱ አየሁ። ታዲያ ያኔ ነበረ ያ ክንፍ የመሰለኝ ክንፍ ሳይሆን መሬቱን ለቀው እየተወነጨፉ በኃይለኛ ፍጥነት በሚሄዱበት ጊዜ ያ ክንፍ የመሰለኝ ክንፍ ሳይሆን መሬቱን ለቀው እየተወነጨፉ በነበራቸው ፍጥነት አየሩን ደመናውን ሰንጥቀውት ሲሄዱ የሚታይ እንደነበረ የተረዳሁት ዘግይቼ ነው። ሁሉን ነገር በትኩረት ስከታተል ነፍስ አልቀረልኝም። ታዲያ ንጥቀት እንደሆነ ከማስተዋልም በላይ ያወቅኩም መሰለኝ። ያኔ አይኔን የማሳረፍበትን አጣሁ። ንጥቀት መነጠቅ እኮ ነው።
አረ ንጥቀት ነው፣ አረ መነጠቅ ነው እያልኩ ለራሴ እየጠየቅኩ ለራሴ እየጮኩ ለራሴ መለስ ጀመርኩ። ጩኸቴን ሳላስበው በጣም እንደጨመረ ሰማሁት። ትንፋሼ የተቆራረጠ ተራችንን የምንጠብቅ ያህል መስሎኝ እቅበጠብጥ ጀመር። አጠገቤ ያሉት እሳቸው ወደፊት ለፊታቸው ሐይቁን አሻግረው በስምታ ከሚያዩበት ሳስቷል። ከመሬቱ ስበት በስሱ ለቀቅ ካሉ በኋላ መወንጨፉን ተያይዘውታል። በጣም ብዙ ሰዎች በብዛት ሕፃናቶች እንደዛው እየተወነጨፉ ይሄዱ ነበር። እኛ ጋም ደረሰ። የኔ ጩኸት መለሳቸው። ዞር ብለው ግራ የተጋባ ምን ሆና ነው በሚል ጥያቄ በልቡ እንደገባበት ሰው አይናቸውን ጠበብ ፊታቸውን ቆምጨጭ አድርገው አይተውኝ ወደ ሐሳባቸው ተመለሱ። ከኛ በስተቀኝ በቅርባችን የነበሩ ሰዎች እያየሁት መጠናቸው ሁኔታው በጣም አስደነገጠኝ፣ አቅለሸለሸኝ። በቀኜ የሚመጣው ማዕበል ልበለው ምን ብቻ እኔን ምንም ሳይሰማኝ ሳይበርደኝ ሳይቀዘቅዘኝ ምንም ሳያንቀሳቀሰኝ ሳያነቃንቀኝ እያየሁት እኛን አልፎ በግራ በኩል በአቅራቢያችን ያሉትን ይዟቸው ሄደ። እየተፈናጠሩ መሄዳቸውን ሳይ ትንፋሽን ወደ ውስጥ ይሁን ወደ ውጭ ብቻ ወዴት መተንፈስ እንዳለብኝ እንኳን ግራ ሲገባኝ ታወቀኝ። በጣም ድንጋጤና ጭንቀት ውስጥ ገብቼ እያለከለኩ ወይኔ መነጠቅ፣ ምን ነው ቀረው እንዴ ወየው እያልኩ አምሬ መጮህ ጀመርኩ። እየደጋገምኩ ወየው ንጥቀት ነው፣ ወየው መነጠቅ ነው፣ በቃ ቀረው ማለት ነው፣ ወየው እያልኩ እየተወራጨው በእጄ ላይ ያለውን የያዝኩትን ሁሉ ወደ መሬት ላይ ጣልኩት። ቀረው ማለት ነው፣ በቃ ይሄው ነው ቀረው ማለት ነው። አንዴ ራሴን ይዤ ደግሞም እየተወናጨፉ መነጠቅ እኮ ነው እያልኩ እየደጋገምኩ እየጮሁ ማልቀሴን አበዛ። መጸለይም ሆነ መለመንም እግዚአብሔርንም ማሰብ ለመጠየቅ ለአእምሮዬ ጊዜ አልነበረው፣ አልመጣልኝም። ወገቤ ሲከዳኝ ተሰማኝ። አቅም አጣሁ። ብርክ ያዘኝ መሰለኝ። እጆቼን በጉልበቶቼ መሃል አስገብቼ ማልቀስ መጮህ፣ ወየው በቃ ቀረው ማለት ብቻ ሆነ። አጠገቤ የቆሙት እኛ ደስ የሚሉ ሞገስ ያላቸው ቄስ ምን ሆነሽ ነው? ምንድነው የሆንሽው ልጄ? ምንድነው እንደዚህ የምታለቅሽው? እስቲ ንገሪኝ እያሉ ከልብ በሆነ ሐዘኔታ ሊያጽናኑኝ ይሞክራሉ። እኔ ከጭንቀቴ የተነሳ በቃ ቀረው ማለት እኮ ነው፣ በቃ ቀረው አልኩኝ። ብርክ ያዘኝ፣ ተንዘፈዘፍኩኝ። ሁኔታዬን አይተው ምን እየሆንሽ ነው? ከምንስ ነው የቀረሽው? ኧረ ተይ እባክሽን አንቺ ሰው አሉ። አይዞሽ ብለውኝ በቀኝ እጃቸው የቀኝ ትከሻዬ በኩል ቀና እንድል አደረጉኝ። እኔ ሌላ ነገር መናገርም አልቻልኩም። አውሎ ነፋስ እንደሚነፍስ ግን ጸጥ ያለ ነገር፣ ሰዎችን ግን ያለ ኮሽታ እየተወነጨፉ ምንም ነገር ሳይሰማ ሲበሩ አያለሁ። መሬት ላይ ምን ይውደቅ ምን ይቅር የማስተውለው ነገር የለኝም። ግን የማየው ነጭ እንደ ደመና ያለ ነገር ምንጭቅ እያደረገ ይዟቸው ሲሄድ ነበር። ከአጠገቤ ሲወሰዱ እኔን አልፎ እንደሄደ ሳይ ሳግ፣ ሲቃ፣ ድንጋጤ መቋቋም አልቻልኩም። አፌ ሲደርቅ ተሰማኝ። ጉሮሬ ሲተናነቀኝ፣ ሲቃ ሲይዘኝ በቃ ቀረሁ ማለት ነው ብዬ መጨረሻ ቃሌን ተናገርኩ። ሌላ ነገር ማሰብ ወይንም መናገር አልቻልኩም ነበር። ቄሱ ኧረ ምን ነካሽ? ምንድነው የሆንሽው ሲሉ ጠየቁኝ። አሁንም በድጋሚ መነጠቅ እኮ ነው እያልኩ
ጣቴን ወደ ላይ ለማሳየት እየሞከርኩ በቃ ቀረሁ ማለት እኮ ነው ብዬ ሙሉ በሙሉ ተስፋ ቆረጥኩ። ከዚያ በኋላ ምን ማድረግ እንዳለብኝ የሚያስረዳኝ የሚረዳኝ እንደሚፈልግ ሰው ዓይኔን አማተርኩ። ወደ ቄሱ ቀና አልኩ። እሳቸው በእኔ ሁኔታ በጣም አዝነዋል። የተስፋዬ መጨረሻ የሚመስል አቅሜን አሰባስቤ ቁና ያህል እየተነፈስኩ ራሴን ወዘወዝኩት። ምን ማድረግ እንዳለብኝ ማሰብም ስላልቻልኩ መቼስ ምን ይደረግ በሚል ስሜት ይመስለኛል በቁጭት አንገቴን ከደፋውበት እጄን ከጉልበቴ ገና ሳላንቀሳቀስ ቀና አድርጌ በሐዘኔታ የሚያዩኝ የቄሱን ዓይኖች ተመለከትኩ። ቤተሰብሮ እየሆነ ያለውን ቢረዱኝ ወይንም ቢረዱኝ ወይንም ቢያስረዱኝ ብዬ ልነግራቸው ስል እግሬን የያዘው የመሬቱ ስበት ሲለቀኝ ተሰማኝ። እግሮቼ በመሬት ላይ ሲንሳፈፍ ታወቀ። ክብደቴን አጣሁት። እንዴት እንደሆነ ባላውቅም ቅልል አለኝ። ማመን አልቻልኩ። በዛ ላይ አብረውኝ ከነበሩት ቄስ በቦታቸው እንደቆሙ አየኋቸው። ሰውነቴን በጣም ቀሎኝ ስለነበረ ሁኔታውን ላጣራ እጆቼን ወደ እግሬ ወደ ጉልበቴ ነካ ማድረግ ጀመርኩ። እያየሁ ከእሳቸው እስከ ትከሻቸው በሚደርስ ያህል ርቀት እንደለቀቀኝ አየሁ። ጆሮ የሚይዘው ድምፅ አሁንም ይሰማል። አሁን የመቅረት ጉዳይ ቀርቷል። እሳቸው አሁንም ወደዛ እያዩ ናቸው፣ ወደ ፊት ለፊታቸው። ያ ሁሉ ጭንቀት፣ ያ ሁሉ ድንጋጤ፣ ያ ሁሉ ጩኸት ያለፈ ቢሆን ጥያቄ ግን በውስጤ መጣብኝ። መነጠቅ በአንድ ቅጽበት አይደለም እንዴ የሚል ሐሳብ ወደ ውስጤ መጣብኝ። ደሞስ ለምን ወደ ኋላ ቀረው? እንዴት ሊቀድሙኝ ቻሉ? ለምንድን ነው የቀደሙ? እንዴት ቀድመው የተነጠቁ ስል ራሴን ጠየቅኩኝ። ወዲያው ግን ያንን ጆሮ የሚይዘውን ድምፅ አሸንፎ የመጣ ሌላ ድምፅ አካባቢውን ሲሞላው ተሰማኝ። ድምፁ ሰው እንደሚናገረው ሳይሆን በአየር ውስጥ ሲመጣ ተሰማኝ። እነሱ በመከራ ያለፉ አክሊል ያላቸው ናቸው የሚል የሚያስተጋባ ተናጋሪውን ያላየሁበት መልስ በድምፅ በቅርብ ተናገረኝ። የቅዳሜ ጠዋት ስራ ገቢ ነበርኩኝ። የማንቂያ ሰዓት ሁሌም እሞላለሁ። ምናልባት የማንቂያ ሰዓቱ ደውሎ ይሆን አላውቅም። ብቻ ደንግጬ ባነንኩ፣ ደንብሬያለሁ። ስነቃ ይልምሽ ከመኝታው አልጋ ላይ የለም። በጣም ደነገጥኩ። ወየው ምንድን ነው አልኩ። ምን እንደማስብም ሆነ ምን እንደሆነ አንድም ነገር መገመት አልቻልኩ። በጣም ደነገጥኩ። እጆችን ዘረጋሁ። እሱ ተኝቶበት የነበረበትን ቦታ እንዳበስ አረኩት። ለካስ ይልምሽ ለሽንት ወጥቶ ኖሮ ሲመለስ በማየቴ ትልቅ መግለጽ የማልችለው ነገር ተሰማኝ። እንደ እፎይታም ይሆን ምን አላቅም፣ ብቻ አልኩ። ያየሁትን አእምሮዬን የያዘውን ይህንን ህልም ፍቺውን ልፈልግለት እያመላለስኩኝ ምንድን ነው እያልኩ ወዲያና ወዲህ ማለት ጀመርኩ። ወየው እንዴ ለካስ መነጠቅ ነው ያየሁት። ያየሁትን በአእምሮዬ የያዝኩትን ይህንን የህልም ፍቺ ልፈልግለት እያመላለስኩ አሰብኩ። ይልምሽን ምንም ሳልለው ተነስቼ ከክፍሌ ወጣሁ። ስለ ህልሙ እያሰብኩ አእምሮዬን እንደያዘኝ ለባብሼ ከቤቴ ወጥቼ ሄድኩ። ለወትሮ ትንሽ ነገር ቀምሼ ጥቂትም ቢሆን በማለዳ ጸሎት የእኔንና የቤተሰቤን ቀን ለጌታ አደራ አሳልፌ ሰጥቼ በሩን ከፍቼ እወጣለሁ። አሁን ግን የህልሙ ፍቺ ምን እንደሆነ እንዲገልጽልኝ በመጠየቅ ከመጸለይ በላይ ያየሁትን ህልም እያሰብኩ እያሰላሰልኩኝ ብቻ ነበርኩ። ከበሩ ወጥቼ
በቤታችን አጠገብ ባሉት ዛፎች መካከል አቋርጬ ወደ ስራ ለመሄድ ትንሽ መንገድ ጀመርኩ። በመንገዴ በአካባቢዬ ሰው ስላላየሁ አሁንም ቅር አለኝ። ይሄ ነገር ህልም ነው ወይንስ የምር ቀረሁ ማለት ነው? አሁንም ይሄ ድምፅ ቀረሁ ማለት ነው የሚለው ነገር ወደ ውስጤ 10 ጊዜ እየመጣ ትዝ ያለኝ ውስጤ ይርድብኛል። ሁሉም ቤት ናቸው፣ ተኝተዋል። ወደ ቤትም ልመለስ ቆም አልኩኝ። አሰብኩ። ለመመለስ ሳንገራግር ሁሌ በመንገዴ ውሻ ይዛ የምትሄደውን ሴትዮ አየኋትና ትንሽ ተረጋጋሁ። አይ እውን ነው ማለት ነው፣ አሁን በህልሜም አይደለሁም እያሰብኩኝ እየተገረምኩ እየጸለይኩ ስራ ቦታ ደረስኩ። ቀኑን ሙሉ ሳሰላስል ዋልኩ። ደውዬ ለሰው መንገር አለብኝ ብዬ አሰብኩ። ግን አእምሮዬ በጣም ተይዞ ነበር። ስራዬን ጨርሼ ወደ ቤቴ ስመለስ መጀመሪያ የደወልኩት በቤተ ክርስቲያን አብራኝ ለምታገለግለው ለአበባ ነበር። አበቤ አብረን እንጸልያለን፣ ባለችበት ቦታ በስልክም እየተደዋወልን አብረን እንጨዋወታለን፣ ብዙ መንፈሳዊ ነገሮችን እንነጋገራለን። ዛሬም ቶሎ የደወልኩላት ለሷ ነበር። ህልሜን ነግሬያት ስጨርስ ወይ ጉድ፣ መነጠቅሽን ስታውቂ ሌሎቹ ለምን እንደቀደሙሽ ማወቅ መፈለግሽ እኮ ገረመኝ አለች። እውነትም ተገረምኩ። ወይ ጉድ፣ እውነቷን እኮ ነው አልኩኝ መልሼ። እውነትሽን እኮ ነው፣ እኔ ግን አላሰብኩትም ነበር አልኳት። እዚያው በስልክ አብረን ጸለይን። እግዚአብሔር ሆይ በዛች ቀን አስበን ከሚነጠቁት ጋር እንድንሆን፣ ካስማችን ከመሬት ጋር እንዳይጣበቅ፣ በደል በእኔነቴ እንዳይኖር በዛች ቀን በምህረት አስበኝ ተባባልን። እሷም ጸለየች፣ እኔም ጸለየን። ልባችን ግን ደስ እያለው ስልካችንን ዘጋን። ቤት ስደርስ ጅልምሽ ሶፋ ላይ ተቀምጦ ነበር። ህልሜን እስከምነግረው እንደ ሕፃን ቸኩዬ ተንደርድሬ ወደ ቤት ገባሁ። እንደ መሳቅ ብሎ አረጋግቶኝ በጥንቃቄ ሰማኝ። እኔ ያላስተዋልኩትን ነገር ነገረኝ። ቄሱ እኮ አላዩትም፣ ምንም እንደሆነ እኮ አላዩም ማለት ነው። ወየው፣ ይህን እኮ ዘመናቸውን ሁሉ ያገለግሉ ይሆናሉ ይመስላሉም እኮ ከንግግርሽ አለኝ። ወየው አልኩ። ሌላ ድንጋጤ፣ ልቤ በጣም ደነገጠ፣ አዘንኩ። እንደገና በጣም ገረመን። ወየው ጌታ ሆይ አስበን ተባባልን። እንደ ቤተሰብ ጊዜ ወስደን ጸለይን። ከዚያም እግዚአብሔር በዛ ቀን እንዲያስበን፣ ከቤተሰቦቻችን በቁጥር እንዳንጎድል እግዚአብሔር ምሕረት እንዲያደርግልን ጸልየን ተነሳ። እየገረመን እየተጨዋወትን ሳለ ወዲያውኑ ትልቋ ልጃችን ይድዲያ ከሄደችበት ስትመለስ የሆነውን ሁሉ አጫወትኳት። እሷም ያስተዋለችውን ነገረችኝና ተገረምኩ። አንቺ ያየሽው እኮ ስለምትነጠቂ ነበር ማለት ነው። መቼ እንደሆነ ባታውቂም እንኳን ተራሽን እየጠበቅሽ ነበር ማለት እኮ ነው አለች። በጣም ገረመኝ። ምክንያቱም ሰውየው ምን እንደሆነ እያዩታል አለች። በጣም ተገረምኩ። እውነት ነው፣ እንደ እኔም ወደ ሰማይ የሚያዩ ብዙ እንደነበሩም አስተውያለሁ። ከዚህ ስሜት ገና ሳንወጣ እህቴ ስልክ ደውላ እንዳጣችኝ የሚያሳይ መልእክት በማየት መልሼ ደወልኩላት። የደወለችበትንም ጉዳይ በቅጡ እንኳን አውርተን ሳንጨርስ ህልሙ ልቤን ይዞት ስለነበረ ስለ ህልሙ ለእህቴ ነገርኳት። በጸጥታ ከሰማችን በኋላ እሷም ውስጧ የቀሩትን እኛ አጠገቤ የቆሙት ሰው ነበሩ። የነገረችኝ ነገር ግን ልቤን ነካው። በእውነት ደግሜ ይህንን ህልም የማየት አጋጣሚ ቢኖረኝ ኖሮ ለጠየቀችን ጥያቄ ጠይቄ መልሱን ባመጣ ብዬ ተመኘው። ጥያቄው የቀሩት ለምን ቀሩ ብለሽ እንዴት አልጠየቅሽም? ብትጠይቅ ኖር ጥሩ ነበር እኮ አለች። በተለይም ደግሞ እኛ ሰው በእጃቸው መጽሐፍ ቅዱስ ይዘው የነበሩት ሰው
ምናልባትም እኮ ብዙ ዘመን አገልግሎ ይሆናል እኮ አለች። በእውን የምናውቃቸውን እስከሚመስለን ድረስ ተሰማ። ልባችንን በጣም አዘነ። በእውነት ጌታ ሆይ አስበን፣ በደመና ወደ አንተ የምንነጠቅ እንድንሆን እግዚአብሔር ሆይ በዛች ቀን አስበን ተባብለን ተነጋገርን። አብረን አጭር ጸሎት አደረግን። እግዚአብሔር በእውነት ከሚነጠቁት ጋር ያደርገን፣ ሰላማቸው ይብዛ። በመጨረሻም መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ድረስ ያለውን አነባለሁ። እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያወጣቸዋል። እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18። ማራናታ ጌታ ሆይ ና። ተባረኩ። በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና